እነዚህ ሰዎች በጣም በቃ የሚገርም ቤተሰብ። እቺ እናት የእሱ እናት ነችና እዚያ በጣም በሚሊየንስ ኦፍ ዶላር ኢንቨስትመንት አድርጎ የሚኖሩ ሰዎች ናቸው። ዲላ የሚባል ሬስቶራንት አላቸው። በጣም ነው የተንከባከቡኝ። በጣም ነው ያስተናገዱኝ። አይ ሪሊ አፕሪሺየት ማሚ። በተለይ ልጇ በጣም ወጣት ብዙ ቢዝነሶችን ከኢትዮጵያ ወደዚህ ኢምፖርት የሚያደርጋቸው ነገሮች ከአምቦሃ ጀምሮ ከጀበና ጀምሮ ለሀገሩ ዶላር እያስገባ ያለ ጀግና ወንድም ነው። ማሚ ደግሞ እዚህ ሀገር ላይ በጣም ለተቸገሩ ሰዎች በእውነት ነው የምነግራቸው፣ በጣም ለተቸገሩ ሰዎች ኢትዮጵያውያን። እኔ ግን የሚገርመኝ ሀበሻ ሬስቶራንት ዱባይ ያሉት እዚህ ሀገር ያሉት ሬስቶራንት ያላቸው ፍቃድ የሌላቸው ሰዎች ሲመጡ ሲቸገሩ እነሱ ጋር ነው መጀመሪያ አርፎ አገር የሚያዩት። ኢቭን ትናንትና ማታ እነሱ ጋር አምሽተን ወደዚህ ያመጣን ልጅ ገና 1 ዓመቱ ነው። በቃ ይሄ ሰው የሚረዱ አሜሪካ መተህ ሚኒሶታ መተህ ይሄ ዲላ ሬስቶራንት መተህ እቺን እናቴ እንደዚህ ሁኛለሁ ብትላት በነፃ ቁጭ ብለህ የምትበላበት ኢትዮጵያዊ ብቻ መሆን ነው የሚጠበቅብህ። ዘርህን አታይም፣ ምንነትህን አታይም። በቃ ሪሊ በእውነት እጅግ በጣም ያከበርኳት እናት ነች። ልጃቸው ደግሞ ውሽስ ስማርት በጣም ጎበዝ እዚህ ሀገር ላይ በሬስቶራንት ከ1 2 3 ብራንች ከፍተው ኢትዮጵያውያን የምግብ አምሮታቸውን ኢትዮጵያዊነታቸውን የሚናፍቃቸውን የዶሮ ወጥ የሚናፍቃቸውን ጥብስ የሚናፍቃቸውን ቁርጥ ለማህበረሰቡ እየሰጡ ያሉ እኔ እሱ ዛትስ ቢዝነስ ነው እንበለው ችግር የለውም። ነገር ግን ኢትዮጵያውያን እዚህ ሀገር በህገወጥ ይመጣሉ በብዙ መልኩ። እዚህ ሀገር ሲመጡ ግን ዶክሜንታቸውን እስኪያስተካክሉ ማሚ ጋር ነው የሚያርፉት አሉ። እኔ ይሄ ነው ያስደሰተኝ። በእውነት ትልቅ ስራ ነው እየሰራሽ ያለሽው ማሚ። ፈጣሪ እድሜ ይስጥሽ። እሱም ብቻ ነው የምመኝልሽ። ትልቅ እድሜ ትልቅ ወጣቱ ላይ እዚህ ሀገር በነገራችን ላይ ይሄ ቅንነት ነው። እንደዚህ አይነት ሰው ገባ። አሁን ኦልሞስት 20-30 ዓመት ይሆናቸዋል እዚህ ሀገር ከገቡ። በቃ የራሳቸውን ላይፍ በሚሊዮን የሚቆጠር የራሳቸው ሬስቶራንት ገዝተው ነው ክራይ እንኳ አይደለም ካሽ ከፍሎ እየገዙ ነው እዚህ ሀገር ላይ እንትን የሚያደርጉት። እና ልጁ የሸኘን ልጅ ሲነግረኝ ገና 1 ዓመቴ ነው አለ። ማሚ እዚህ ሀገር ላይ ሰዎች ሲመጡ እሷ ነች ተቀብላ ቁጭ አድርጋቸው አግዛ ስንት ነገር የምታደርግላቸውና በእውነት እንደዚህ አይነት እናቶችን ስናይ ማድነቅ መቻል አለብን። ወንድማችን መሀል ላይ ያለው ደግሞ ይሄ አዲስ ቢዝነስ በቃ ማሚ ያመጣችውን ስራ በትልቁ ደግሞ አድርጎ እሱ ሰፊ ከፍቷል አሁንም። እና በእውነት በጣም እጅግ በጣም የሚመሰገኑ ትልቅ ቤተሰቦች ናቸውና እንዲያው ጀስት እንድታከብሩልኝ ስለፈለግኩ ነው። እንደዚህ አይነት ሰዎች ደግ የሆኑ ሰዎች እኔ ሬስቶራንት የምናምን ነገር ፖስት አላደርግም ታውቃላችሁ። ግን የሚሰሩትን መልካም ስራ ጥሩነታቸውን ስሰማ ደግሞ ምንም ነገር ብታደርግላቸው አይቆጭህም። እንደዚህ አይነት ሰዎች በእውነት እውነቴን ነው የምነግራችሁ። ሃይማኖት አይለዩ፣ ኦርቶዶክስ፣ ሙስሊም፣ ምንም ዘር ሃይማኖት ኦሮሞ ሆነ አማራ ነህ ሳይሉ ነው እንትን የሚያደርጉትና ሰዎች እኔ እንደዚህ ሬስቶራንት ያላቸው ሰዎች በውጭ ሀገር ያሉ ሰዎች እንደዚህ ሲያደርጉ በጣም ደስ ይለኛል። እዛ ሀበሻ አሁን ዱባይ ያለችው እንደዚህ አይነት ሴት ነች። ብዙ ሰዎች አሉ እንደዚህ እያደረጉ ያሉና እንደዚህ አይነት እናቶች ውጭ ሀገር ላይ መኖራቸው ይጠቅመናል። እኔ አሁን if something happen እቺ እናት ነች ልታገዘኝ ትችላለች ብዬ የማስበው። በቃ እንደዚህ አይነት እናቶች እንደዚህ አይነት ቤተሰብ እንደ ቤተሰብ ሀሴት የምታረጋቸው ገንዘብ ብቻ አይደለም የሰው ልጅ ሀሴት መኖር ያለበትና እንደዚህ አይነት ቤተሰብም መፍጠር በጣም ትልቅ ነገር ነውና በእውነት ክበሪልኝ ማሚ። ታንክስ ሶ ማች አፕሪሺየት ለሀገራችሁ ለኢትዮጵያ ከዛ ሀገር ለመጡ ሰዎች እያደረጋችሁ ያላችሁትን ነገር ስሰማ በእውነት በጣም አስደስቶኛል። ፕራውዱኝ ያለው ወንድሜ አንተም እያደረክ ያለው ስራ በጣም ትልቅ የሚደነቅ ነገር ነው። ስለዚህ ወንድምቶቼ ኤኒዌይ ተመልሼ እመጣለሁ። አይ ሪሊ ላቭ ዩ ኤቭሪባዲ። በተናገርኩት ንግግር ምናልባት ሞጣን የተናገርኩት ንግግር የምትወዱት ሰዎች ልትኖሩ ትችላላችሁ። በክፋት በመጥፎነት እንዳታዩት። እኔ እንደዛ ማለት የፈለግኩት በእንግሊዘኛ ስሜን አንስቶ የአባቴን የአያቴን ስም አንስቶ ፓስፖርቱን ላኩልኝ እያለ ነበር። በቃ ይሄ ማለት ምንድን ነው? እኔ ማን ነኝ? እኔ አሁን ጀስት ሰምበዲ ኢትዮጵያ ውስጥ የምኖር ባይ ቻንስ ግን ቪዛ አገኘው አሜሪካ መጣው ተመልሼ አሜሪካ ደርሶ መልስ እኮ ማክሲመም 1 ሚሊዮን ብር ነው የምታወጣው።
ወይ 500 ሺህ ብር ነው የምታወጣው። ከዛ የሚበልጥ ነገር አይደለም። ይሄንን በቃ እኔ ደግሞ በራሴ ራሴን የማስደስተው በእነዚህ ትራቭል በማድረግ ነው። ለወርም ለ15 ቀንም ለምናምንም። ከዛ ውጪ ምንም አይነት ተንኮል የለብኝም ሰው ላይ ማንም ሰው እንዲበደል መፈለግ ሰው አይደለሁም። ለብዙ ሰው ምክንያት የሆንኩ ሰው ነኝ። አልሐምዱሊላህ ከዛች ገጠር ከዛች ድሃ ቤተሰብ ከዛ በባዶ እግር ከመሄድ ከዛ መኪና የማይገባበት ሀገር መኪና ብርቅ ከሆነ አገር አምላክ አምጥቶ አሜሪካ ላይ ይኸው ጀስት ወክ እንዳደርግ ፈጣሪ ፈቀደ። እንድኖርበት ደግሞ ሳይሆን ወክ ደርሼ እንድመላለስበት ጌታ ፈቀደ። አልሐምዱሊላህ ጌታ ይመስገን። ይሄ ትልቅ ነገር ነው። ክብር ለጌታዬ ክብር ይሁን ብዬ ነው የማስበው። ለማለት የፈለግኩት ምንድን ነው፣ አንዳንዴ ባይናቹራል እኔ በተፈጥሮ መልካም ሰው ነኝ። ወላሂ እውነቴን ነው የምነግራችሁ። የእናቴ ነገር እያጠብኩ ነው ያደግኩት። የእናቴ ነገር ያኔ ማጥብ የነበረው ነገር አልሐምዱሊላህ ዛሬ በቃ በዚህ ህይወት ቢያንስ ባለችኝ ነገር ደስተኛ እንደሆን አድርጎኛል። ባለኝ ነገር ሰላም እንደሆን አድርጎኛል። ባለኝ ነገር የትም ቦታ ሲሄድ ሰው ወዶ አቅፎ አብልቶ አጠጥቶ ዘመድ ሁኖኝ። እኔ ወንድም እህት የለኝም። ሚሊዮን ወንድም እህቶች ግን አላህ ፈጠረልኝ። ይሄን ምናልባት ጌታ ነው የሚሰጠ ወንድም። እኔ ስማርቱኝ እንዳይመስልህ አልተማርኩም። 12ኛ ነው የጨረስኩት። ምንም ከኔ በጣም የተሻሉ የተማሩ በጣም መናገር የሚችሉ በጣም ስንት ነገር ማድረግ የሚችሉ ሰዎች አሉ። ከዛ ውስጥ ግን አላህ ቢያንስ ይህን አድርግ ብሎ ፈቀደ። ህልሜም ነበር። እኔ ህልሜን ነው እየኖርኩ ያለሁት። ዓለምን እዞራለሁ ብዬ ነበር የምናገረው አገር ቤት እያለሁ። ያልሄድኩበት ሀገር የለም። ኤዥያ፣ ኢሮፕ፣ አፍሪካ፣ አሜሪካ። ስለዚህ ምን ልላችሁ ፈልጌ ነው፣ ይሄ ሁሉ በጌታ በቃ መልካም ስትሆን ጥሩ ስትሆን ጌታ የሚሰጥህ ነገር ነው። እና ጥሩ ሁኑ፣ መልካም ሁኑ፣ ቅን ሁኑ ወንድሞቼ። እኔ ስለ ሞጣ ያነሳሁት በአማርኛ ቢያወራ ያው ዝም ብሎ ወሬ ነው፣ ምንም አይመስለኝም። የክፋት ጥግ ግን ሲሆን በእንግሊዝኛ ትላንትና ስሜን አንስቶ የአባቴን የአያቴን አንስቶ ለሚመለከተው ምናምን እያለ ሲናገር ለምንድን ነው በዚህ ደረጃ ክፉ የሆን ነው? ምን ስለተፈጠረ ምን ስላደረገን? በእርግጠኝነት ያው እንደምታውቁት 2 ወይ 3 ነገር ነው የሚጠላው። ሌላ ነገር የሚጠላብኝ ነገር የለም። ያን ደግሞ እኔ ፈልጌው አልሆንኩም። ጌታ ነው ከዛ ውስጥ እንድመጣ ያደረገኝ። ጌታ ነው ያንን እምነት የሰጠኝ። ጌታ ነው ያንን ብሔር የሰጠኝ። ምን ላደርገው እችላለሁ? ያንን ከዛ እንዴት አድርጌ ይወጣለሁ? ስለዚህ ኤኒዌይ አይ ሪሊ ሎቭ ዩ ኤቭሪባዲ። ምናልባት የሱን ስም አንስቼ ስለተናገርኩ ያስከፋሁት ሰው ሊኖር ይችላል አውቃለሁ። ግን እጅግ በጣም ይቅርታ፣ በጣም ዊዝ ሪስፔክት ነው ማወራችሁ። በጣም ይቅርታ አድርጉልኝ። በጣም ነው መወዳችሁ ለተናገርኩት ነገር በፈጣሪ ስም። እናንተን ለምትሰሙት ነው፣ ለሱ አይደለም። እሱ በጀስት በቃ ተስፋ የቆረጠ ሰው ከዚህ በኋላ እድሜም ሄዷል። በመንግስት ጡረተኛ የሚኖር ሰው ምንም ልታደርገው አትችልም። ለእናንተ ክብር እየሰማችሁ የነበራችሁ ሰዎች በጣም ይቅርታ። እንደዚህ አይነት ነገር ከኔ መውጣትም አልነበረበትም። ግን ምንድነው ያው ያየሁት ነገር ትንሽ የክፋቱን ጥግ ስላየው ነው። ተመልሼ እመጣለሁ። አይ ላቭ ዩ ኤቭሪባዲ ዊዝ ሪስፔክት። ከአሜሪካ ምን ላምጣላችሁ? በጣም ክሪቲካል የሆነ በኢንቦክስ አድርጉልኝ ወይ ደግሞ 0911259000 ላይ በተለይ ለእናቶች አሜሪካ ኢትዮጵያ ላይ ማግኘት ያልቻላችሁት መድኃኒት። ይሄ ግን ስክሪፕሽን ነው ምናምን የሚባል ነገር አለ የሚጻፍ። ምናልባት እሱን አላቅም፣ እሱን እንዴት እንደማገኝ። በጣም ወሳኝ የሆነ መድኃኒት ኢትዮጵያ ላይ ማግኘት ያልቻላችሁት ነገር ካለ ኢንቦክስ አድርጉልኝ። ለእናት ለአባት ለምናምን አዲስ አበባ የትም ክፍለ ሀገርም ከሆናችሁ ልክላችኋለሁ። ምንም ችግር የለውም። ካሜራ አላደርግም፣ አላመጣልህም እያልኩ ያለሁት መድኃኒት ለቤተሰብ፣ ለእናታችሁ፣ ለአባታችሁ፣ ለዘመዶቻችሁ ኢትዮጵያ ላይ ማግኘት ያልቻላችሁት መድኃኒት ክሪቲካል የሆነ ነገር ካለ ኢትዮጵያም ይዤ ስገባ ደግሞ ተጠያቂ የማያደርገኝን መድኃኒት ካለ በ0911259000 ዋትስአፕ ላይ ሜሴጅ አድርጉልኝ በቅንነት። እንደዛ ስልህ ደግሞ ውድ መድኃኒት ይዘና ብለኝ ገንዘብ አታስወጣኝ። ይሄ እኔ ቅንነትን ነው የማየው። ገባ? ስለዚህ 0911259000 ላይ ሜሴጅ አድርጉልኝ። የመድኃኒቱ እንዲገዛ የተፈቀደበትን ወረቀት ላኩልኝ። በምችለው መልኩ
ለተወሰኑ ሰዎች ለሁሉም ሰው ባልችልም የተወሰነ ሰው አሁን አንዳንዴ እኔ ያጋጥሞኛል። ለአባቴ በጣም ወሳኝ መድኃኒት ፈልጌ ያጣሁበት ጊዜ ነበረ። ድሮ ነው ግን አሁን እንደዛ አይነት ነገር ላይኖር ይችላል። አሁን ሁሉም ቦታ መድኃኒት ሊኖር ይችላል። ግን ምናልባት እንደዚያን ችግር ያለበት ሰው ካለ በቅንነት ይሄ ዝም ብላችሁ እንትን የምትሉት ነገር እንዳይሆን በቅንነት ጻፉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። I love you everybody. See you. Thanks so much.